ስራ ረፍዶብኛል። የምትናገር ከሆነ ተናገር። ቤዛ ምንድን ነው ያደረገች? አረ ምንም አላደረገችኝም። ያው ፈታን በል ብላ አብረን መጠጥ ጠጣን። ከዛም በኋላ ግን አላስታውስም። ኤላ በተቻለ አቅም ከቤዛ ራቅ። ቆይ አሁን እኛ ምን አደረግን እንዴ? ከመሬት ተነስታችሁ እንዴት እንደዚህ ትላላችሁ? ኤላ መጠጥ ከጠጣችሁ በኋላ ቤዛ ሌላ ነገር አስባ ነበር። ሌላ ነገር ማለት ምን ልታስብብኝ ትችላለች? አብራ ለማደር እየሞከረች ነበር እኮ። እኔ ያኔ ማታ ባልመጣ ኖሮ ሌላ ነገር ተፈጥሮ ነበር። እንዳለብኝ ግራ እየገባኝ ነው። ግን እናንተ ራሳችሁን ጠብቁ። ለሊ ማይሆን ነገር ለማታረጊ በአንቺ ተማመናለሁ፣ እርግጠኛም ነኝ። ግን ቤዛ እንዳልሽው አድርጋ ከሆነ በእውነት በጣም ነው የማዝነው። እመኔም ባርኮት፣ ቤዛ የመጣችሁ በምክንያት ነው። ጊዜዋን ጠብቃ ኤላ ሲመጣ እዚህ የመጣችሁ ለምን ይመስልሃል? ባርኪ እባክህ ነቃ። ቤዛ አንተ እንደምትላት አይነት ሴት አይደለችም። ለሊ ሄሎ፣ አቶ ሳምሶን እየመጣሁ ነው። እሺ እሺ፣ አሁን ደርሳለሁ። እሺ እሺ። ባርኪ ካጠፋው በጣም ይቅርታ፣ ግን ሁኔታውን እያዩ አለመናገር አልችልም። በሉ በቃ እሺ፣ እኔ መሄድ ይኖርብኛል። ባርኪ እሱ ያለችውን ነገር በቁም ነገር አትውሰደው። እኔና ቤዛ መሀል ከጓደኝነት የዘለለ ምንም ስሜት የለንም። በቃ ምንም መወዘጋብ አያስፈልግም። እንደዛ ቢሆን የተሻለ። ቆይ ግን አንተ ለምንድን ነው ለቤዛ ጥፋቷን የምትሸፋፍንላት? ወይስ አንተም ያጠፋው ጥፋት አለ? ለሊ እባክሽ ተይኝ። በቃ በነገር አትያዥኝ። ራሴን አሞኛል። መቆም እያቃተኝ ነው። እንዴት ያምህ? ይሄን ሁሉ ስትገለብጡ አምሽታችሁ። ለሊ በቃ እኔ ገብቼ ልተኛ። በኋላ ተረጋግተን እናወራለን። ወይኔ ለምለም